ከሰው ልጅ የሚወጡ የዘር ፈሳሾች ሶስት አይነት ናቸው። ልብ ብላችሁ ስሙ። አንደኛ መኒይ ይባላል፣ ሁለተኛ መዚይ ይባላል፣ ሶስተኛ ወዲይ ይባላል። እነዚህ ከሰው ልጅ የሚወጡ ሶስቱ የዘር ፈሳሽ አይነቶች ናቸው። ሶስቱም ይለያያሉ። ሶስቱም አህካማቸው ይለያያል። ከመጀመሪያውን ጀምር። መኒይ የሚባለው ባልና ሚስት ግንኙነት በሚያደርጉ ጊዜ የሚፈሰው የሆነው የዘር ፈሳሽ ነው። ወይንም ደግሞ አንድ ሰው እንቅልፉን ተኝቶ በህልሙ የሚፈሰው የሆነ የዘር ፈሳሽ፣ ይህ መኒይ ይባላል። ከለሩ ምን አይነት ነው? የሆነ ሙቅ ይመስላል። ይህ አይነት ታውቁታላችሁ። አወጣጡ እንዴት ነው? የሆነ እየተስፈነጠረ የሚወጣ ነገር ነው። እየተስፈነጠረ ተግ ይላል። አወጣጡ እንዴት ነው? የሆነ ይኸውላችሁ ኤርፎናቸው የሚቃሉት እሺ፣ እንዳጠቃላይ በመስፈንጠር የሚወጣ ነው። ሁክሙ ምንድን ነው? ይነጅሳል ወይንስ አይነጅስም? አይነጅስም። እሺ፣ አልመኒዩ ጣሂር ላ የንጅሳሉ ነቢያችን ሰለላሁ ዐለይሂ ወሰለም። መንይ ንጹህ ነው አይነጅስም ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ገብታችኋል አይደለም? ነገር ግን ቢሸርጥ በመስፈርት። ያ መስፈርት ምንድን ነው? ስተን ከመገናኘትህ በፊት ወይንም እንቅልፍን ከመተኛትህ በፊት እስቲንጃ አድርገህ ከተኛህ ነው የማይነጅሰው። እስቲንጃ ሳታደርግ ዝም ብለህ ስንትን ሸንተህ ከሆነ የገባኸውን የተኛኸው ምን ያልከው የዛኔ ይነጅሳል። ምክንያቱም ሽንትን ተከትሎ ስለሚወጣ ማለት ነው። መንዩ ስለሚነጅስ ሳይሆን እስቲንጃ ሳታደርግ ስለተኛ ነው የሚነጅሰው። የዛኔ የነካበህን ቦታ ማጽዳትና ልብሱንም እንዲሁ ማጠብ ይጠበቅባል። ነገር ግን እስቲንጃ አድርገህ ከተኛ አይነጅስም። መንዩ በራሱ አልመኒይ ላ የንጅስ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። አይነጅስም ብለዋል። ይህ የመጀመሪያው መንይ የሚባለው ነው። ሁለተኛው መዚይ ወይም መዚይ የሚባለው ደግሞ በግንኙነት የሚወጣ አይደለም፣ ወይንም እንቅልፍን ተኝተህ የሚወጣ አይደለም። ከሚስትህ ጋር ልክ ወንድማችን እንዳነሳው ከሚስትህ ጋር በመላፋት ወይንም ደግሞ ስለ ሴት የሆነ ነገር ስለ ስሜታዊ ነገር በማሰብ ምናምን የሚወጣ የሆነ የዘር ፈሳሽ ነው። ከለሩ ምን አይነት ነው? እሱ ውሃ ትመስላለች። አወጣጧ ዝልቅልቅ እያለች የምትወጣ ነች። የሆነ ትለጠጣለች ምናምን። ያኛው ግን የቀደሙ የሚለጠጥ አይደለም፣ ዝም ብሎ በመስፈንጠር የሚወጣ ነው። ከለሩም እንዲሁ ይሄኛው ሙቅ ይመስላል ብለናል። ይሄኛው ደግሞ ንጹህ ውሃ ነው የሚመስለው። እሺ መዚይ ይህ ከሆነ ይነጅሳል አይነጅስም? መዚይ ይነጅሳል። እሺ መዚይ ይነጅሳል። ነገር ግን ሸዋር ያስወስዳል አያስወስድም? እና ምንድን ነው የሚጠበቅብን? ያን የነካብንን ልብሳችንን ቦታና እንዲሁም ደግሞ ሰውነታችን የነካብንን ቦታ ማጠብ ግድ ነው። የመጀመሪያው ግን መንይ ሸዋር ያስወስዳል አይነጅስም? ሸዋር ያስወስዳል። ሰውየው ሚስቱን ከተገናኘ ሁለቱም ሸዋር መውሰድ ይጠበቅባቸዋል። እንዲሁም በህልሙ መንይ ካየ እንቅልፉን ተኝቶ የዘር ፈሳሽ ከወጣው እሱም እንዲሁ ሸዋር ይጠበቅበታል። ነገር ግን ያ የነካው ልብሱን አይነጅሰውም እስቲንጃ አድርጎ እስከተኛ ድረስ። ይሄ መዚይ የሚባለው ግን ሁለተኛ ነገርኳቸው ይነጅሳል፣ ሸዋር ግን አያስወስድም። ያን የነካብንን ቦታ እጠብ ማድረግ ይጠበቅብናል። ይህ ነው። ሶስተኛው የዘር ፈሳሽ ወዲይ የሚባለው ነው። ወዲይ የሚባለው ደግሞ በምን ሁኔታ የሚወጣ ነው? ሁክሙ ብለው እንምጣ። ወዲይ የሚባለው ሽንትን ተከትሎ የሚወጣ የዘር ፈሳሽ ነው። አንዳንዴ ሽንታችንን ሸንተን ምናምን ከዚያ በኋላ ተከትሎ የሚወጣ ነጭ ነገር ካለ እሱ ነው። አንዳንድ ሰው ላይ ነው የሚከሰተው ይሄ ነገር፣ ሁሉም ሰው ላይ አይመስለኝም። በተለይ የሚደግማቸው ሰዎች ላይ ስራ የሚያበዙ ጫት የሚቅሙ በተለይ ምናምን ሰዎች ላይ ምናምን ይከሰታል ተብሏል ይሄ ነገር። እና ሽንታችን ከሸኑ በኋላ ነጭ ነገር ተከትሎ ይወጣል። እሱ ምንድን ነው? ወዲይ ይባላል። አወጣጡ እንዴት ነው? እንደ ሁለቱ አይነት አይደለም። የመጀመሪያው መንይ የሚባለው በመስፈንጠር፣ እችኛዋ ደግሞ መዚይ የምትባለው እየተለጠጠች ዝልግልግ ብላ የምትወጣ ነች። ይሄ ወዲይ የሚባለው ደግሞ ጠብጠብጠብ ነው። አስተግፊሩላህ ሽንትን ተከትሎ የሚወጣ ነገር ነው። እና ሁክሙ ምንድን ነው? ይነጅሳል ከነካብን። ስለዚህ ወዲያው ሽንታችንን ሸንተህ ምናምን ከዚያ ተከትሎ ከመጣ ማጽዳት ይጠበቅብሃል። ግልጽ ነው አይደለ? ማጽዳት ይጠበቅብሃል። ሸዋር አያስወስድም። ይህን ይመስላሉ የዘር